የኃይለ ማርያምና ሮማን ፋውንዴሽን በተለያዩ የልማት ዘርፎች ላይ ተሳትፎ በማድረግ የአካባቢውን ማህበረሰብ በተለያየ ምክንያት ከዚህ በፊት ከልማት ተጠቃሚ ያልሆኑ ህብረተሰብ ክፍሎችን በልዩ ሁኔታ በተለይ ደግሞ በዚህ በየስ ፕሮጀክት በኢኮኖሚ ወደ ኋላ የቀሩ ወጣቶችን የሥራ ዕድል በመፍጠር በኢኮኖሚ ተጠቃሚ እንዲሆኑ በተለይ ኢንተርፕራይዞች ዋና ችግር የሆነው የገበያ ትስስርን ሊቀርፍ በሚችል መንገድ ፎረሞች ተዘጋጅተው በዚህ ልምድ እርስ በርስ እንዲያገኙ ለማድረግ በዚህ መድረክ የተዘጋጀው ትልቅና በጣም ወሳኝ የሚባል መድረክ ነው። ፋውንዴሽኑ ከተቋቋመ ጊዜ ጀምሮ በሴቶች ላይ፣ በወጣቶች ላይ፣ ትምህርት ቤቶች ላይ፣ ጤና ጣቢያዎች ላይ ሰፋ ያሉ ስራዎችን እየሰሩ መጥተዋል። አሁን ደግሞ ዛሬ በዚህ ስፍራ በየስ ፎረም ላይ እንድንገናኝ ዋና ትኩረት አድርጎ ሲሰሩም የከረሙት ወጣቶች የሥራ ዕድል ማግኘት አለባቸው። በራሳቸው ሀብት ሊንቀሳቀሱ ይገባል፣ ሀብት ሊያካብቱ ይገባል በሚል ለወጣቶችም ለሴቶችም በሚፈጠረው በሥራ ዕድላችን ላይ እንደ መንግስት ያለው ጋፕ ምንድነው የሚለውን ነገር በማየት ብድር በመስጠት ወጣቶች ወደ ስራ እንዲገቡ ተደርጓል። ዛሬም በእኛ መካከል ያሉት ወጣቶች ወደ ስራ የገቡ እንቅስቃሴ ላይ ያሉት ናቸው። ፕሮጀክቱ ወደ ተግባር ከገባ ጀምሮ ላለፉት 2 ዓመታት በየደረጃው ከሚገኙ መንግስታዊ መዋቅሮችና ሌሎች ባለድርሻ አካላት ጋር በመቀናጀት ባደረግነው ሰፊ ጥረት 32146 ወጣቶችን ለመድረስ አቅደን እስካሁን ባለው ጊዜ ውስጥ 31617 ወጣቶችን በአመለካከትና የንግድ ክህሎት ስልጠናዎች ተደራሽ ማድረግ ችለናል። ይህም የእቅዳችንን የ98.4% ያሳካ ነው። ከእነዚህም መካከል ከ18000 በላይ ወጣቶች በተለያዩ የሙያ ዘርፎች ሰልጥነው በማህበር በመደራጀት ወደ ስራ የገቡ ሲሆን በተለይም የሴቶች ተጠቃሚነትን በፍትሃዊነት ለማረጋገጥ በተደረገው ጥረት ከ70% በላይ ሴቶችን ተደራሽ ማድረግ ችለናል። ወጣቶቻችን በአካባቢውና በክልላዊ የኢኮኖሚ ስርዓቶች ውስጥ በንቃት እንዲሳተፉ ከገበያ ተዋናዮችና ከእናንተ ከትላልቅ ነጋዴዎችና ባለሀብቶች ጋር ጠንካራ ትስስር እንዲፈጥሩ ማድረግ የሁላችንም የተቀናጀ ርብርብ ይጠይቃል። መስራት ወጣቶች መሰረታዊ እውቀት እንዲያገኙ 32000 ወጣቶች እናደርግና ከዚያ መሀል ደግሞ 70% ማለትም ወደ 24000 አግኝተው እነሱን ደግሞ የሚያገለግሉ በአካባቢያችንም ያው የምናየው ደላላ ከፍተኛውን ድርሻ የሚይዝ ነው። ደላላ ቢያንስ እኛ አሁን ከእኔ የደለቡ ከብቶችን ለመግዛት ከዚህ እስከ አሉባ ቀያፈር ቃቆ ድረስ እንሄዳለን። ሄደን ግን የምናገኘው ምንድነው? ቢያንስ እንደው በትንሹ ከ4 ደላላ በኋላ ነው የሚገኙት ከብቶች። እሱ አፕላይ አድርጎ ለኔሱ ማስተር ዋርደር ነው የሚሆነው። ስለዚህ ይሄ ሁሉ ምንድነው የኃይለ ማርያም እና ሮማን ፋውንዴሽን ውጤት ስለሆነ ያው ፋውንዴሽኑ ባንዴ ምስጋና